ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። በተጠናቀቀው የበጀት ዘመን በክልሉ ካለፉት ዓመታት በአብዛኛው ዘርፎች የተሻለ ውጤት ማስመዝገብ መቻሉን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አስታወቁም። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት 6ኛ ዙር 4ኛ የስራ ዘመን 8ኛ መደበኛ ጉባኤውን በታርጫ ከተማ እየተካሄደ ይገኛል። ጉባኤውን እየተከታተለ የሚገኘው ባልደረባችን በላቸው በላይ ነው። ምህረት ማሞት አቀርበዋለች። በጉባኤው የ2017 በጀት ዓመት በአስፈጻሚ አካላት የተከናወኑ አፈጻጸም ሪፖርት ለምክር ቤቱ አባላት ያቀረቡት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም በተገባደደው በጀት ዓመት በክልሉ ውስጥ የሚገኙ ጸጋዎችና የልማት ኃይሎችን በመጠቀም ፈጣንና ቀጣይነት ያለውን እድገት ለማስመዝገብ የሚያስችሉ እቅድ በማዘጋጀት ተግባራት መፈጸማቸውንም ተናግረዋል። በግብርና ኢኮኖሚ በአካባቢው የልማት አቅሞችን በመለየት የማሳ ሽፋን ለማሳደግ የግብርና ግብዓቶች አቅርቦትን በማሳደግና ምርትና ምርታማነት እንዲጨምር ተደርጓል ብለዋል። የክልሉ የገቢ አቅምን በማሳደግ ወጪን በገቢ የመሸፈን አቅማችንን በማጎልበት ውስን የሆነውን በጀት ለካፒታል ፕሮጀክት ትኩረት በመስጠት የተለያዩ ስራዎችን በመስራት ለህብረተሰቡ አገልግሎት እንዲሰጡ ማድረግ መቻሉን ዶክተር ኢንጂነር ነጋሽ ዋጌሾ ገልጿል። ከመሰረተ ልማት ተግባራት አኳያ በክልል መደበኛ ካፒታል በተለያዩ ፕሮግራሞችና ፕሮጀክቶች እንዲሁም በማህበረሰብ ተሳትፎ የበጀት አቅም 87 የተለያዩ የንጹህ መጠጥ ውሃ፣ የጤና ተቋማት፣ የቴክኒክና ሙያ ትምህርትና ስልጠና ኮሌጆች፣ የመንገድና ድልድይ ፕሮጀክቶች፣ የሰብል ግብይት ማዕከላት፣ የከተማ መሰረተ ልማት ግንባታዎችን ማጠናቀቅ ተችሏል። አጠቃላይ በጀታቸውም 601 ሚሊዮን ብር ወጪ የወጣበት ነው። ሌሎች በርካታ ቁጥር ያላቸው ፕሮጀክቶች በግንባታ ሂደት ላይ ይገኛሉ። በማህበራዊ ዘርፍ በጤና በሽታን የመከላከልና የማህበረሰብ አቀፍ ጤና መድን ተሳትፎን የማጎልበት ተግባርም ውጤታማ እንደሆነም ተናግሯል። በትምህርት ዘርፍም የተማሪን ተሳትፎ በማሳደግ የመማር ማስተማር ሂደት ጥራትን ለማስጠበቅ በትኩረት ማከናወን እንደተቻለም ተናግሯል። የትምህርት ጥራትና ተደራሽነት ከማስፋት አንጻር የትምህርት መሰረተ ልማት ባልተስፋፋባቸው የአርብቶ አደር ማህበረሰብ አገልግሎት እንዲሰጥ ታስቦ በክብርት ቀዳማዊት እመቤት ጽሕፈት ቤት የበጀት ድጋፍ የተገነባው በምዕራብ ኦሞ ዞን ሱሪ ወረዳ የሚገኘው የቱልጌት ሁለተኛ ደረጃ ትምህርት ቤት ግንባታ ተጠናቆ 2018 የትምህርት ዘመን ተማሪዎችን ለመቀበል ዝግጁ ሆኗል። ዶክተር ኢንጂነር ነጋሽ ዋጌሾ አክሎም በመሰረተ ልማት የውሃ ሽፋን ተደራሽነት፣ የመንገድ ልማት ግንባታና የኮሪደር ልማት ስራዎች ላይ ህብረተሰቡን በማሳተፍ ማከናወን እንደተቻለም ተናግሯል። የክልሉ ሰላምን በማረጋገጥ ለልማት ምቹ ሁኔታ ለመፍጠር ህብረተሰቡን በማሳተፍ ሰፊ ስራዎች መከናወናቸውን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናግረዋል። አካባቢው ማህበረሰብ የሚያነሳቸውን የመልካም አስተዳደርና የልማት ጥያቄዎችን መነሻ በማድረግ በአካባቢው የተፈጠረውን የጸጥታ ችግር ሁለቱ ክልሎች የጋራ የሰላምና የልማት ፎረም በማካሄድ በተለይም የፌዴራል ፖሊስ፣ የፌዴራል መከላከያ ሰራዊት እንዲሁም የሰላም ሚኒስቴር ባደረጉት የጋራ ጥረት ወደ ከፋ ግጭት ሳያመራ በውይይት እንዲፈታ ጥረት ተደርጓል። ቀሪ ያልተጠናቀቁ ስራዎች በአገር ሽማግሌዎች መሪነት እልባት እንዲያገኙም እየተሰራ ይገኛል። ኃላፊነታቸውን በአግባቡ ባልተወጡና የስነ ምግባር ችግር ጎልቶ በታየባቸው አመራሮች ላይ የተለያዩ እርምጃዎች መወሰዳቸውን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። የክልሉ ምክር ቤት በታርጫ ከተማ እያካሄደ በሚገኘው 6ኛ ዙር 4ኛ ዓመት 8ኛ መደበኛ ጉባኤ በየዘርፉ በተመዘገቡ ውጤቶች እንዲሁም የተወሰዱ የመፍትሄ እርምጃዎች እየገመገመ ነው። የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ በየዘርፉ የታቀዱ ተግባራት ስኬታማ እንደሆኑ በተሰጠው አመራርና የክትትል ስራዎች በመጠናከራቸው በአብዛኛዎቹ ዘርፎች ውጤት መመዝገቡን አስረድተዋል። የህዝቡን ሁለንተናዊ ተጠቃሚነትን ለማረጋገጥ የተሰሩ ስራዎችን በአብነት አንስተዋል። በየደረጃው ባሉ የፓርቲ ቅርንጫፍ ጽሕፈት ቤቶች የተከናወኑ ተግባራት አፈጻጸም ሪፖርት ቀርቦ ኃላፊዎቹ መክረውበታል። የተቀመጡ ጉድለቶችን በማረም ህዝቡ የሚያነሳቸውን የልማትና የመልካም አስተዳደር ችግሮችን ለመቅረፍ በየደረጃው የሚገኙ የፓርቲ አመራሮች በላቀ ቁርጠኝነት እንዲንቀሳቀሱ የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ አሳስበዋል ሲል የዘገበው ባልደረባችን ሳሙኤል ቆጭቶ ነው። በ2017-18 የክረምት በጎ አድራጎት ተግባር ከ21 ሺህ በላይ ወጣቶች በሀገራዊ የጋራ ልማት አጀንዳዎችና አካባቢያዊ የልማትና ማህበራዊ ተግባራት ላይ እንደሚሳተፉ ተገለጸም። የአዲ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በጎነት ለኢትዮጵያ ከፍታ 4 በሚል መሪ ቃል የ2016-17 ዓ.ም ክንውንና የ2017-18 ዓ.ም ክረምት የወጣቶች በጎ አድራጎት ተግባር እቅድ ዙሪያ ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ጽዮን ታደለ ታቀርበዋለች።
በውይይት መድረኩ ላይ የእንኳን ደህና መጣችሁ መልእክት ያስተላለፉት የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊና የመንግስት ረዳት ተጠሪ ወይዘሮ ሙሉነሽ ሺጎበሾ እንደገለጹት ብልጽግና ፓርቲ ሰው ተኮር በመሆኑ በበጎ ተግባር ስራ ችግሮችን ለመፍታት በጎ ፈቃደኛ ወጣቶችን በንቃት በማሳተፍ የተለያዩ የልማትና በጎ ስራዎች ላይ አገልግሎት በመስጠት የወገኖችን ተጠቃሚነት ለማረጋገጥ በትኩረት እንደሚሰራ ጠቁመዋል። ኃላፊዋ አክለውም ካለፈው ዓመት ከተሰሩ ስራዎች ምርጥ ተሞክሮችን በማስቀጠል በዘንድሮ በ2017-18 ዓመተ ምህረት የክረምት ወራት የወጣቶች በጎ ፈቃድ አገልግሎት 21978 ወጣቶችን በማሳተፍ በ14 ስራ መስኮች ተግባራትን በማከናወን 8226 የህብረተሰብ ክፍሎችን ተጠቃሚ ለማድረግ በዚህም 32,641,859 ብር ከመንግስት ካዜና ለማትረፍ ታቅዶ እየተሰራ መሆኑን አውስተዋል። በመድረኩ ላይ የመክፈቻ ንግግር ያደረጉት የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊና የመንግስት ረዳት ተጠሪ አቶ ሀረገወይን ኃይሌ ሰውን ለመርዳት ሰው መሆን በቂ ነው ያሉ ሲሆን የተቸገሩ ወገኖችን መርዳት ከህሊና እርካታ ባሻገር ከፈጣሪ ዘንድ ዋጋ ስላለው ሁሉም ባለድርሻ አካላት ተግባሩ ላይ በነቂስ በመሳተፍ የህብረተሰብን ተጠቃሚነት ለማረጋገጥ የበኩሉን ሚና ሊወጣ ይገባል ብለዋል። በተለይም ወጣቶች ትኩስ ጉልበታቸውን እውቀታቸውንና አቅማቸውን በመጠቀም ተግባራትን በአግባቡ በማከናወን ለወገን ጥቅም በትኩረት መስራት እንዳለባቸው ያሳሰቡት ኃላፊው በሁሉም ቀበሌዎች ስኬታማ ስራ በመስራት የአካባቢያችንን ሆነ የሀገራችን ከፍታ ለመጨመር መስራት ያስፈልጋል ብለዋል። በመጨረሻም የሚሰሩ ስራዎች በአግባቡ በመረጃ ተደግፎ በቴክኒክና በአብይ ኮሚቴዎች እየተገመገሙ የሚቀጥል መሆኑን ተናግረዋል። የ2016-17 ዓመተ ምህረት የክረምት ወጣቶች በጎ ፍቃድ ተግባር አፈጻጸምና የ2017-18 ዓመተ ምህረት ክረምት ወጣቶች በጎ ፍቃድ እቅድ በወረዳው ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ጽህፈት ቤት የሴቶች መብት ስርዓትና ማስፋፊያ ባለሙያና የጽህፈት ቤቱ ተወካይ በሆኑት በአቶ አዲሱ አምቦ ቀርቦ ውይይት ተደርጎበታል። በዚህም የበጎ አድራጎት ተግባር የሁሉም መንግስት ተቋምና ህብረተሰብ ተግባር በመሆኑ ሁሉም ባለድርሻ አካላት በባለቤትነት ስሜት ድጋፍና ክትትል እንዲያደርግ ተጠይቋል። በበጀት ዓመቱ 9.66 ቢሊዮን ብር ገቢ ለመሰብሰብ ተችሏል ሲሉ ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት የክልል ምክር ቤት 6ኛ ዙር 4ኛ ዓመት 8ኛ መደበኛ ጉባኤ እንደቀጠለ ሲሆን በጉባኤው የክልሉ መንግስት የ2017 በጀት ዓመት የአፈጻጸም ማጠቃለያ ሪፖርት በርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ቀርቧል። የክልሉን የገቢ አቅም በማሳደግ ወጪን በገቢ የመሸፈን ግብን ከማሳካት አንጻር የተሻለ አፈጻጸም መመዝገቡን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናግረዋል። በበጀት ዓመቱ 10.7 ቢሊዮን ብር ለመሰብሰብ ታቅዶ 9.66 ቢሊዮን ብር ገቢ መሰብሰብ መቻሉን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። በበጀት ዓመቱ ለመሰብሰብ ከታቀደው 10.7 ቢሊዮን ብር 9.66 ቢሊዮን ብር ገቢ መሰብሰብ መቻሉን የገለጹት ርዕሰ መስተዳድሩ ከባለፈው ዓመት ጋር ሲነጻጸር 3.6 ቢሊዮን ብር ብልጫ ያለው መሆኑንም ተናግረዋል። መረጃውን ያደረሰን ባልደረባችን በላቸው በላይ ነው። ክቡራንና ክቡራት ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌ መምሩ አብሬያችሁ ቆይታ አደረኩ። ቀሪ ከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆይልን።